The deadly collision between an Air Canada Express regional jet and a Port Authority fire truck on runway 4 at LaGuardia in New York late on Sunday night raises urgent questions about safety at one of America's most constrained airports. እሁድ ምሽት በኒውዮርክ ላጋርዲያ በኤር ካናዳ ኤክስፕሬስ ክልላዊ ጄት እና በፖርት ባለስልጣን የእሳት አደጋ መኪና መካከል የተፈጠረው ግጭት በአሜሪካ በጣም ከተገደበ አየር ማረፊያዎች በአንዱ ደህንነት ላይ አስቸኳይ ጥያቄዎችን አስነስቷል። መርማሪዎች የአየር ትራፊክ ቁጥጥር ኦዲዮና የሰራተኞች መዝገቦችን ሲያጣሩ ሶስት ጉዳዮች ወዲያውኑ ጎልተው ታይተዋል። ለምንድነው አንድ ነጠላ ተቆጣጣሪ ሁለቱንም ማኮብኮቢያና የመሬት እንቅስቃሴዎችን የሚያስተናግደው? የመጀመሪያ ዘገባዎች እንደሚያመለክቱት አንድ ተቆጣጣሪ በአደጋው ወቅት ለሁለቱም የአካባቢ ማኮብኮቢያና የመሬት ታክሲ ዋይና ተሽከርካሪ ስራዎች ተጠያቂ ሊሆን ይችላል። በቅድመ እይታ ያው ተቆጣጣሪ አውሮፕላኑን ለማረፍ ሊያጸዳ ይችላል የሚለው ሐሳብ ተሽከርካሪ ተመሳሳይ ማኮብኮቢያ እንዲያቋርጥ ይፈቀድለታል የሚለው ሐሳብ ያልተለመደ ሊመስል ይችላል። ነገር ግን ይህ በፌደራል አቪዬሽን አስተዳደር FAA ደንቦች በተለይም ዝቅተኛ የትራፊክ ፍሰት በሚኖርበት ጊዜ ይፈቀዳል። የFAA ትዕዛዝ 7110.65 የትራፊክ መጠን በሚፈቅድበት ጊዜ የማማ ቦታዎችን እንዲጣመሩ ያስችላቸዋል ይላል።